እንዴት ነሽ? የሰራው ይነቀላል፣ አንተ ትተከላለህ። አንተ አትነቀልም፣ አንተ ጓደኛ ይነቀላል። ጸሎትሽ ይመለሳል፣ ኃይልሽ ይመለሳል፣ ቅባትሽ ይመለሳል። ሰላም ነው። ስንት ብር ነው የተበላሸበት? 156 ሚሊዮን መለስ ወንዶሽ ጋር ጨርስ እዚህ ላይ ቤት ብሩ ደስ ሲል 10 ሚሊዮን አይደብር? 100 ስንት እሱ ይሆናል እንጂ 100 ስንት 56 ሚሊዮን 156 19,000 ካሬ ነው የሸጥከው። ስንት ብር ነው? 156 ሚሊዮን። እናንተ ላይ ይባባል። ልባርክህ፣ የሰማይ በሮች ይከፈቱልህ። ለቃሉ የሰራን መንፈስ ቅዱስ የተሰወረውን ሀብት እየገለጠ ነው። እንደዛ ከሆነ ያንተ የተያዘው ሁሉ ይጠፋል። ነገሩ ተፈጽሞ በረከት ወደ አንተ ላዞረው። በዚህ ስራ የተነሳ 2 ሰዎች እየተጨቃጨቁ፣ 2 ሰዎች ትናንት 700,000 ብር ተቀበለኛ ረሱ አመት ሞላ 350 ተካፈል ብሎ ሙስሊም ናቸው አብዛኞቹ ሙስሊም እሺ እና በቃ 350 እንቀበላለን። የኛው ደግሞ አቋራጭ እዚህ ጋር ለወርቀት ሰጠነ። ትንሽ ስራ ነበር የራሱ ወስዶ ጨረሰኝ። እምነት በእምነት ሰጥቷል እና ወሰደ ሰጥተህ አምጣ ስለው በዛው ዛሬ ሌሊት እንቅልፍ ነስቷል። አሜን። ያንተን በልቶ አይተኛ፣ ያብህን በልቶ አይተኛ። አሜን ካልከኝ እንዲህ ይሆናል። ካፌ ቃጋ ምትሰራ ሰጠው የበሉበት ቋንቋቸው ተደበላልቆ ይጥፉ በኢየሱስ። ጠላቶቹ እንዲሞታሉ እሱ በትንሣኤ ይነሳል። አባ የትንሣኤው ሰዓት ሲገባ የበሉበት ይተኙ፣ እሱ ይነሳል። ተመልከት 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 ተመልከት። ጨረቃው ተባረከ። ያሰሩበት የእግዚአብሔር ምሳሌ ያሰሩበት አይብላ ያለ እሳት ይዟል፣ እሳት ይዟል። በይ ናዝሬቱ ጌታ ኢየሱስ በይ ልቀቀው። ብሩን ለቃችሁ፣ ስራውን ለቃችሁ፣ የተሰራበት በል ይህን እሳት ብልቶ እሳት ጨምር ይባላል። ሰባት እጅ ዘርጉና እሳት በለኝ። 1 2 3 4 ጨምሩ የእስልምና የጨረቃው ተበሉ፣ ረገፈ 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 ረገፈ
የባልሽ ስም ማን ነው? ተገኝ። እሺ ዞር በል ተገኝ። ተገኝ ሰላም ነው? እንዴት ነው ነገሩ?